ወይዘሮ ሀና ዲኤንኤውን ለማሰራት የኩኩሻን ፀጉር ቆርጣ ወስዳ ነበረ። ነገር ግን ኩኩሻና ዘነቡ ይህንን ነገር በፍጹም አይናችን እያየ መሆን የለበትም በማለት ፖርሳዋን ሌቦች በመላክ አሰርቀው ዲኤንኤው እንዲሁም ፀጉሩ እንዲቀየር አድርገውታል ማለት ነው። ይህን ነገር በጣም ጓጉታለትና ተጠራጥራ ቆይ ለምንድን ነው ውስጤ በጣም የተጠራጠረው? ለልጅቱ ስል ባላደርግ ደስ ይለኝ ነበር። ነገር ግን ዘነቡ በጣም ነው ጥርጣሬ እንዲገባኝ ያደረገችው፣ በጣም ነው እንድሸክክ ያደረገችኝ። ያዝናለሁ በማለት ፀጉሩን ቆርጣ ወስዳ ነበረ። ነገር ግን እሷ ወደ ውጭ ለመላክ እንዳጋጣሚ ቀጠሮ ስለነበራት ሀብል ወደዛ ወደ ቀጠሮ ቦታ እቤት ድረስ በመሄድ እቤት እንደገባች የተፈጠረ ችግር ነበረ። ያው አባቷ ጋር ባለመስማማቷ የተነሳ አባቷ ምንም ልታስረዳው ብትሞክርም አልረዳም በማለት ሜርሲ ልታሳምናቸው ሁላቸውንም ብትሞክር፣ ነገር ግን እሷን ማንም ሰው የሚያምናት ስታጣ በመጨረሻ በራሷ ላይ የወሰነችው ውሳኔ በጣም ከባድ ነበረ። ራሷን ለማጥፋት መርዝ ጠጥታ ነበረ። ግን እንዳጋጣሚ ሀብል እኔ ውስጥ ደስ አላለኝም አባዬ፣ ቆይ ሜርሲ ሁኔታዋ አገባባ ደስ አላለኝም እና ሂጅ ለያት በማለት ወደ ክላሷ ሄዳ አይታት ነበረ። ነገር ግን ክላሷ ስትገባ ያገኘችው ነገር በጣም የሚያስደነግጥ ስለነበረ ስትጮህ ተያይዘው ሮጠው ሲሄዱ ሜርሲ መርዝ ጠጥታ ራሷን ለማጥፋት ኮረፋት እየደፈቃት ነበረ እና ያገኟት አንጠልጥለው ወደ ሆስፒታል ነበር እሷን የወሰዱት። እንግዲህ ወይዘሮ ሀናና ሀብል ቀጠሯቸውን በዛውም ለማድረግ ተያይዘው ሁላቸውም እዛ ሄደው ነበረ። ይሄንን ነገር ደግሞ አጸደ ሰዎች ልካ እግር በእግር እየተከታተለች እያዳመጠች እና ዜና እየሰማች ነበረ። አሁን ላይ ስለ ሜርሲስ መሆኗ ነው በማለትም ደንግጣለች። ይሄ ነገር ደግሞ እንዲሰራላትም ትፈልጋለች። ስለ ሜርሲ ለማጣራት ሞክራ ነበረ። ሜርሲ እንግዲህ ሁላቸውም በቤት ውስጥ ማንኛቸውም ልታስረዳቸው ብትሞክርም ማንም ሰው ሊረዳት ስላልቻሉ ያደረገችው አንድና አንድ ራሷን ማጥፋት ነበረ። እሷ ከልቧ ተጸጽታ ቤተሰቦቿን ለመጠበቅ እያደረገች እንጂ የእውነት አሁን ላይ ከአዘደ ጋር እየሰራች አይደለም። ነገር ግን አባቷ አሁን ያለችውን ነገር ሰምቷል። ግን ሊረዷት መቻል ነበረባቸው፣ አንደኛቸው እንኳን ማለት ነው። በተለይ ደግሞ አባት በዚህ ልክ ከጠላችሁና በዚህ ልክ የሰራችሁትን ምግብ ሰው እንዳይበላው ቀጥሎም ለውሻ እንዳይሰጠው እስከ መባል ደረጃ ሲደርስ ከባድ ነው የወሰነችው ውሳኔ። ባይመከርም ነገር ግን ለዚህ ደረጃ ይገፋፋል ማለት ነው። እንግዲህ ሆስፒታል ሁላቸውም እሷን ይዘው ከሄዱ በኋላ የጠጣችውን መርዝ አሳጥበው ሆስፒታል ኢዝራም የለም ነበረ። ኢዝራ ተደውሎለት ሮጦ መጥቶ ነበረ። እህቴ ደህና ናት ወይ በማለት እያለ ሌባው ፖርሳውን ለመቀማት እየተሽከረከረና እየተንጎራደደ ነበረ። ኢዝራ ሲያየው ከዛው ከሆስፒታል መንጥቆ ነበረ መሮጥ የፈለገው። ኢዝራን ሲያየው ግን ወደ ኋላ አፈግፍጎ ልክ እነሱ ከሆስፒታል እስከሚወጡ ድረስ ተከታትሎ መንገድ ላይ ሜርሲን አባቷና ወንድሟን ደግፏት፣ ሀብልን ደግሞ እሷ ደግፋት ወደ ቤት ይዛቸው እየመጣች ባለችበት ሰዓት እንግዲህ አጸደ የላከችው ሰው ፖርሳውን በመቀማት ሩጦ ነበረ። ኢዝራም ተከትሎት፣ ነገር ግን ፀጉሩን ሰጥተውት ስለነበረ እንዲቀይር ፖርሳውን እንዲመልስ አድርገውታል። ምክንያቱም እንዲመረመር ፈልገዋል። አሁን ላይ የትንሽ ልጇን ነው ፀጉር ቆርጠው የሰጡት። የእውነት ይህ ፀጉር እሷ አሁን ላይ ዘነቡ ተጠራጥራለች። ምናልባት እኮ ልጇ ላትሆንም ትችላለች በማለትም የተጠራጠረች ነው። እና ይሄ ነገር እነሱ እንደጠበቁትና እነሱ እንዳሰቡት ላይሆን ይችላል። ምናልባት ልጇ ላትሆን ትችላለች፣ ያሳደገቻት ልጅም ልትሆን ትችላለች። እና ብቻ ያደረጉት ድርጊት ከባድ ነው። ቢመረመርም ራሱ ልጅ የመሆን ቻንስ ያን ያክል አይደለም። ከባዱ ነገር የሚሆነው የሀብልን ፀጉር አግተው ሀብልን ፀጉር ቢቀይሩት ኖሮ ያ በጣም ከባድ ነገር ነበረ የሚሆነው።
አሁን ግን የማን ፀጉር እንደሆነ በስትክክል እንኳን ራሱ ቀይሮታል አልቀየረውም የሚባለው ነገር በጣም ከባድ ነው። በነገራችን ላይ ይሄ ነገር እውነት ባይሆን ኩኩሻ በጣም ደስ ይላታል። ምክንያቱም አሁን ላይ ያደረገችው ያለችው ነገር አእምሯ በፍጹም ሊቀበላት አልቻለም። ቤተሰብ የላትም፣ ቤተሰብ አልባ ናት፣ ቤተሰብ ትፈልጋለች። ግን ደግሞ በዚህ መንገድ በዚህ ሁኔታ ሀብልን ያለ እናት አስቀርታ እሷ እናት ለማድረግ እያደረገችው ያለው ነገር ምንም ከእሷ ጋር ሊሄድና ሊስማማት አልቻለም። ራሷን በጣም እየጎዳች እና በጣም ዝምተኛ ጭምት ልጅ ሆናለች። ያቺ ተጫዋቿ ያቺ ቅልብልቧ እና እሳት የሆነችው ኩኩሻ ጠፍታለች ማለት ነው። ደግሞ ትንሽ እህቲቱ ራሱ የምትናገረው ንግግር በጣም ከባድ ነው። አሁን እነሱን ተላምዳ መለየት ራሱ በጣም ከብዷታል። ወይዘሮ ሀና እርግጥ ነው ወዳታለች፣ ግን ደግሞ ልጇ ካልሆነች ልጇ መፈለግ የማይቀር ነው። ይህን ነገር ዘነቡ ባይሳካላት እናትና ልጅን ቢገናኙ ኩኩሻም ደግሞ ቤተሰቦቿ እንድታገኝ ብትረዳት ሀሪፍ ነው። ይህን ነገር ቀረብ ብላ እሷን ብታወራት እየተሻለ ነው እንጂ አሁን ላይ በሚሄዱት ሂደት የትም አያደርሳቸውም። ኩኩሻም ለጊዜው ነው እንጂ በዚህ ሁኔታ የምትቀጥልበት አይመስልም። አጸደና ዘነቡ እንግዲህ ወጥረው ይዘዋል ይሄንን ስራ። እሷ እነሱ አድርጊ ከሚሏት ውጭ ምንም የምታውቀው ነገር የላትም። አሁን ላይ ምን እየሰራች እንኳን እንደሆነ ራሱ አይታወቃትም ማለት ነው። ሀብል ወይዘሮ ሀናን በምታያት ሰዓት የማታውቀው ስሜት እየተሰማት እንደሆነ በተደጋጋሚ ለኢዝራም ሆነ እንዲሁም ደግሞ ለአቶ እስክንድር እየነገረቻቸው ትገኛለች። አቶ እስክንድርም በጣም ጥሩ ሴትና መልካም ሴት ናት። ትህትና በጣም ይገርማል። ልጄን እኮ እሷ ባትኖር ኑሮ ማን ያተርፍልኝ ነበር? እሷ እኮ ናት ልጄን ያተረፈችልኝ በማለት ለኢዝራ ነግረውት፣ ኢዝራ በጣም ያንቺ ውለታ ከባድ ነው፣ በምን እንደምመልሰው አላውቅም። ሚስቴንም እህቴንም አተረፍሽልኝ፣ በጣም ነው የማመሰግነው። ከዚህ በኋላ እንደ ቤተሰብ እንጠያየቃለን በማለት ተለያይተዋል። እንዲሁም ሀብል በተደጋጋሚ የማየው ህልም አለና የሚያቀባዥረኝ የማያት ቀይ ሴትዮ አለች እና ይቺ ሴትዮ እሷን ትመስላለች እያለች ከራሷ ጋር እንዲሁም ከነ ኢዝራ ከቤተሰቦቿ ጋር እያወራች ትገኛለች። ይህንን ነገር እንግዲህ ወይዘሮ ሀና ጋር በዚሁ የሚቆም አይደለም። መጠያየቃቸውና ሰላም መባባላቸው የማይቀር ነው። ሀብል የእውነት እናቷ እንደሌለች ነግራታለች ከዚህ በፊት። ወይዘሮ ሀና ልጇ እንዳልሆነች ካወቀች ኩኩሻን ስለ ሀብል መጠየቁ አይቀርም። አንደኛ ነገር የስም መገጣጠም፣ ሁለተኛ ነገር ደግሞ ገጽታቸው ይመሳሰላልና ይህንን ነገር ማጣራቷ አይቀርም ወደፊት። ምንም እንኳን ኩኩሻን በዚህ መንገድ ቢያስኬዷትም ዘነቡና አጸደና ዘነቡ አሁን ሰዓት ላይ ደፋ ቀና እያሉ ይገኛሉ ዲኤንኤውን ለማስቀየር። ግን ደግሞ የሚሳካላቸው አይመስልም ማለት ነው። እውነት ትመነምናለች እንጂ አትቀጥንም ይላል የሀገሬ ሰው። ይህ ወይዘሮ ሀና ልጅ እንግዲህ ከኩኩሻ ጋር ማውራት እፈልጋለሁ፣ እንደ እህት መደባደብ እፈልጋለሁኝ። እናቴ ጋር ብዙም ጊዜ አላሳልፍም፣ ከአንቺ ጋር ግን ጊዜ ማሳለፍ እፈልጋለሁ። እናቴ ሁሌ ስለ አንቺ እያሰበች ለእኔ ምንም አይነት ጊዜ ሰታኝ አታውቅም። ታላቅ እህት ማለት ደግሞ ሁለተኛ እናት ናት ማለት ነው። ስለዚህ ባህር ማዶ አቆራርጬ መጥቻለሁኝ። አንቺ ልክ እንደ እናቴ ነሽና አንቺ ጋር ልጫወት እባክሽን። እኔ ብዙ ጊዜ ብቻዬን ነው የማድረው፣ ከሰው ጋር አድሬ አላውቅም። ከአንቺ ጋር ልደር በማለት ክላሷ መጥታ ነበረ። ኩኩሻ እንግዲህ ገና ለገና ወደፊት ምርመራው ከተመረመረ ልለያቸው ነው በማለት ብዙም መቅረብ አልፈለገችም። ቆይ ግን በተደጋጋሚ እንደምንለያይ ትነግርኛለሽ። ምንድን ነው እኔ ማላውቀው የተፈጠረ ነገር አለ እንዴ? እማዬ ያለች ነገር አለ እንዴ ስትላት፣ አይ ምንም አይደለም፣ ነገር ግን ዲኤንኤ ሊሰራ ነው፣ እህትሽ ላልሆን እችላለሁኝ እና ለዛ ነው ማየት ስትላት፣ እንግዲህ ማየትም ደግሞ እህቴ እኔና አንቺ ምንም እንኳን እህትና እህት ባንሆንም ነገር ግን አንቺ እንደ እህቴ ነሽ፣ እባክሽን ፊት አትንሽኝ፣ እኔ ስመጣ ልክ እንደ እህት ሁኝልኝ እባክሽን እህቴ እያለች ስትለምናት እንግዲህ እሷም
እንዳንቺ አይነት እህት እኮ ቢኖረኝ በጣም እድለኛ ነኝ፣ ያንቺ እህት መሆን መታደል ነው ስትላት፣ እሷም ኩኩሻን ማቅፋት በጣም ደስ ብሏት ነበረ። ተቅፏ ባትለያት ባትወጣ ሁሉ ደስ ይላታል። ምክንያቱም ኩኩሻ ይህንን የመታቀፍ ስሜት አታውቀውም። አዲስ እንግዳ ሆኖባት እንደ አዲስ ስታገኘው ሁሉ ነገር በቃ ቀያይሮታል ማለት ነው። ወይዘሮ ሀና ራሱ ስታገኛት ልክ እንደ እናት ነው የምታቅፋት፣ እንደ እናት ነው የምታባብላት። እዚህ ቤት እንኳን ከመጣች አብራት አድራ አታቅም። ስትነካት እንኳ ራሱ የማታውቀው ስሜት ስለሚሰማት ብዙም ከእሷ ጋር ጊዜ አሳልፋ አታውቅም ነበር። ዛሬ ፀጉሩን ለመቀየር ስትል እንግዲህ ወይዘሮ ዘነቡ አብረሻት እደሪ ልክ ማይድ እንደምታደርገው አንቺም ግቢና አብረሻት እደሪ ስትላት፣ እንዴ አድርጌ የማላውቀውን ዛሬ እንዴት ነው ድንገት ብድግ ብዬ የማደርገው? ቆያምሻል እንደ አንቺ ሴትዮ ስትላት፣ ዘነቡ ለካ ልክ ነሽ፣ ዛሬ ይህን ስታደርጊ ልጠረጠርሽ ትችላለች ስትላት፣ ቆይ አንቺ ክላስ መታ እንድታድር ለምንድን ነው የፈቀድሽላት? ስታትና ላባራት ነበር ያለችው ማለት ነው። እንግዲህ ወይዘሮ ሀና አሁን ላይ ለጓደኛዋ ደውላ የምታማክራት ጓደኛ አለቻት። ይህን ነገር እንድታሰራ የገፋፋቻት አንድና አንድ ዘነቡ እንደሆነች ነግራታለች። ለልጅቱ ብዬ ግን ባላደርገው ደስ ይለኝ ነበረ። ልጅቱ ብታይ ምንም አታወራም። ብቻ ፈጣሪ ይርዳኝ። እኔ ልጄ ብትሆን ደስ ይለኛል። ልጄ ባትሆን ድጋሜ ሌላ ፍለጋ ልፈልግ ነው ስትል ነበረ። እንግዲህ ኩኩሻንን ለማውራት ፈልጋ ነው። ቆይ ኩኩሻ የምታስቢውና የምትጠረጠሪው ነገር አለሽ እንዴ? ለምንድን ነው የማትናገሪው? ለምን አታዋሪው ስትላት፣ ምን አወራለሁ? ምን እናገራለሁ? ያው ዘነቡ እንዳለችው ነው በማለት ነበረ የመለሰችላት ማለት ነው። የምታወራው እንግዲህ አሁን ላይ የምትለፈልፈው ዘነቡ ናት። ብቻዋን ስታገኛት ደግሞ ኩኩሻን ጭምት ሆና የምታወራው ሌላ፣ እናቲቱ የምታወራው ሌላ፣ ምንም ሊገጣጠምላቸው አልቻለም። አንደኛ ነገር እንደዚህ አድርጌ ነው ያሳደግኳት፣ እንዲህ ብዬ ነው ያሳደግኳት ምናምን እያለች የምትቀበጣጠረው ራሷ ናት እንድታስጠጣና ራሷ ናት ወደዚህ ነገር እየገፋፋቻት ያለችው ማለት ነው። ወይዘሮ ሀና ሀብልን ደግፋ ከሆስፒታል እየወጣች እንዲሁም ደግሞ አቶ እስክንድርና ኢዝራ ሜሲን ይዘዋቸው ከሆስፒታል እየወጡ ባሉበት ሰዓት አጸደ እየላከችው ሌባ እየተከታተላቸው ነበረ። ከሆስፒታል ጀምሮ ልክ መውጫ መንገድ አመቻችቶ መኪና ምናምን ሲያልፍለት እነሱ ሲቃኑ ፖሊሷን በእጇ አንጠልጥላው ስለነበረ ከእጇ ላይ መንጭቋት ነበረ እየሮጠ የሄደው ማለት ነው። እንግዲህ ኢዝራም ተከትሎት ሲያሯርጦ ነበረ። እሱም ልጁ በጣም ሮጠና ከፈጠነ በኋላ ቦታ ሲያገኝ ተደብቆ እየተሰጠውን ቀያይሮታል እንትኑን ወረቀቱን ማለት ነው። ግን ድንጋጤ ላይ ስለነበረ እርግጠኛ ተመሳሳይ ምን ወረቀቱ እንግዲህ እሱ ቀይር ያለው ብሏል። መጨረሻውን አብረን የምናይ ይሆናል። ኢዝራ ደርሶበት ፖርሳውን አንገቱን አንቆ ተቀብሎታል። ነገር ግን ልጁ ፖርሳውን ይዞ ማምለጥ ይችል ነበረ። ግን ስራው ሌላ ስለሆነ የታዘዘውን ብቻ ነው ሰርቶ ፖርሳውን በአግባቡ የመለሰው ማለት ነው። ፖርሳውን ይዞ ሂዶ ለወይዘሮ ሀና ፖርሳሽን እስኪ እዩ ሁሉም ያለ ይመስለኛል ሲላት፣ ፈትሻ ፖርሳዋን አዎ ሁሉም አለ ነበር ያለችው። እንግዲህ ለእህቴና ለሚስቴ ላደረግሽልኝ አሁን ብድሩን የከፈልኩኝ ይመስለኛል ነበረ ያለው ማለት ነው። እንግዲህ ከዚህ በኋላ ምርመራም ቼካፕም የለሽም፣ መጨረሻሽ ነው እየመጣሁ ጠይቅሻለሁ፣ አይሻለሁ። አሁን በጣም አስቸኳይ ጉዳይ አለኝ፣ ወደዛ ልሄድ ነው። ይቅርታ አብሬያችሁ ወደ ቤት ብሄድ ደስ ይለኝ ነበረ ስትላቸው፣ ችግር የለውም ወይዘሮ ሀና በጣም ነው የምናመሰግነው፣ እንጠያየቃለን፣ አትጥፊ፣ ከዚህ በኋላ ቤተሰብ ነን ነበረ ያላት አቶ እስክንድርም ሜርሲንም ከዚህ በኋላ እንደዚህ አይነት ነገር እንዳይደግምሽ እሺ፣ እኔም እየመጣሁ ጠይቅሻለሁ፣ ቤተሰብ ጋር መጋጨት ይኖራል፣ ስለዚህ እንደዚህ አይነት ውሳኔ በፍጹም መወሰን የለብሽም በማለት ነበረ እሷንም መክራት የሄደችው ማለት ነው። እነሱም ተያይዘው ወደ ቤታቸው እየመጡ ነው። አጸደና ዘነቡ አሁን ላይ ደስታ በደስታ ሆነዋል፣ ያሰቡት ነገር ስለተሳካላቸው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችሁ ቤተሰቦች እንኳን ሰላም መጣችሁ።
ለአፍራህ ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበረ። በሌላ ቪዲዮ እስከመጣ መልካም ቆይታ ይሁንላችሁ።